ሰላም ሰላም ቤተሰብ እንዴት አላችሁ? ዛሬ ደግሞ የአማርኛ ፊደላትን ማንበብ ልምምድ ይዤላችሁ መጥቻለሁኝ። እነዚህን መለማመድ የምትፈልጉት አላችሁ ከኔ ጋራ አብረን እንማማር። ቪዲዮ ለሁሉም እንዲደርሳቸው ለጀማሪ ተማሪዎች ኮፒ ሊንክ እያደረጋችሁ አሁን ፊደላትን አብረን እንማር ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ እነዚህን ይመስላሉ ግድም ሲቆጠሩ። አሁን ደግሞ ከላይ ወደ ታች ላስቆጥራችሁ። ከላይ ወደ ታች ከሀ እስከ ረ ማለት ነው። ወደ ቁልቁል ማንበብ ሀ ለ ሀ መ ሰ ረ ሁለተኛ ፊደሎች ሁ ሉ ሁ ሙ ሱ ሩ ሶስተኛ ፊደሎች ከእግራቸው ወደ ቀኝ በኩል ቅጥል ቅጥል ያላቸው ማለት ነው። ቅጥል ከቀኝ በኩል ቅጥል አላቸው ሶስተኛ ፊደሎች ሂ ሊ ሂ ሚ ሲ ሪ አራተኛ ፊደሎች ሀ ላ ሀ ማ ሳ ራ እነዚህ ደግሞ አምስተኛ ፊደሎች ባለቀለበት ተብለው የሚጠሩት በቀኝ በኩል ሁሉም ቀለበት ያላቸው ናቸው። የአማርኛ ፊደሎች ሁሉም በቀኝ በኩል ቀለበት አላቸው ማለት ነው። አምስተኛ ፊደሎች ሄ ሌ ሄ ሜ ሴ ሬ ስድስተኛ ፊደሎች ህ ል ህ ን ስ ር የመጨረሻ ሆ ሎ ሆ ሞ ሶ ሮ ከላይ ወደ ታች ሲቆጠሩ እንዲህ ይመስላሉ። አሁን ወደ ግራ ላስቆጥራችሁ። ከቀኝ ጀምረሽ ወደ መጨረሻ ወደዚህ ማለት ነው። ከዚህ ከመጀመሪያው እንመጣለን።
ይኸው ከዚህ ጋር እንጀምራለን። ሆ ሆ ህ ሄ ሃ ሂ ሁ ሃ። ለቤተሰብ ላይ ስነድ ሎ ል ሌ ላ ሊ ሉ ለ። ሆ ህ ሄ ሃ ሂ ሁ ሃ። የመ ቤተሰቦች ደግሞ ሞ ም ሜ ማ ሚ ሙ መ። ሶ ስ ሴ ሳ ሲ ሱ ሰ። የመጨረሻ ረ ቤት ነው። ሮ ር ሬ ራ ሪ ሩ ረ። ይህንን ይመስላል። ሌላ በአዲስ ቪዲዮ እንዲሰራላችሁ ከፈለጋችሁ ሳብስክራይብ አድርጉት፣ አዲሶች እንዲደርሷችሁ። ለሌሎች የሚደርስ ዘንድ ኮፒ ሊንክ ያስፈልጋል። ለዛሬ ይህንን ይመስላል። ኮሜንት ላይ የሚፈልጉትን ነገር ጻፉ። ቴንኪው